ከእንግዲህ ወዲህ መርገም ከቶ አይሆንም ይላል ራእይ መጽሐፍ ላይ እግዚአብሔር ቃል ሲናገር። የጌታ ሰላምና ጸጋ ይብዛላችሁ ከሀገር ውጭም ከሀገር ውስጥም ያላችሁ የጌታ ቤተሰቦች። እግዚአብሔር ከፊታችን የሰጠው ድንቅ ቀን ላይ አደገኛ የሆነ መንፈሳዊ ድግስ በአይነቱ ልዩ የሆነ ፕሮግራም ስለተዘጋጀ እሱም ማስታወቂያ ይሆናል። እርሱም ነገ እሁድ ወይም ከፊታችን እሁድ ማለት ነው። ከፊታችን እሁድ ቀን 27 እሁድ ሙሉ ቀን ጂሰስ ቢካም ኢንተርናሽናል ቸርች ከጂቢቲቪ ጋር በመተባበር የተዘጋጀ ልዩ የሆነ መንፈሳዊ ድግስ እሁድ ጠዋት ከ12 ሰዓት ጀምሮ እስከ 4 ሰዓት ተኩል የጠዋቱ ፈረቃ ይኖራል። ከሰዓት ደግሞ ከ8 ሰዓት ጀምሮ እስከ 1 ሰዓት ከሰዓት ፈረቃ ይኖራል። ሁለቱም ፈረቃዎች ላይ የተለያየ የተጋበዙ እንግዳዎች ጋር እኔም ተገኝቼ ማገለግል ይሆናል። የእግዚአብሔር ደግሞ ስራ ያለበት ቀን ነው ይሄ ቀን። ስለዚህ ሁላችሁም በእኔ ላይ መርገም ከቶ አይሆንም በሚል በአደገኛ እምነት ወደ ኢየሱስና በአገር ሁሉ ወጣ ዓለም አቀፍ ቤተክርስቲያን እንድትጓዙ ጋብዣችኋለሁ። አድራሻ ወላይታ ሶዶ ዩኒቨርሲቲ አንደኛ በር ወደ ውስጥ ገባ ስትሉ መስቀለኛ ኮብልስቶን ላይ ነው የምንገኘው። እግዚአብሔር ይባርካችሁ። ወዳችኋለሁ። ሻሎም ወላይታ ላሞ ነዲዮ ሄራ ላሞ አላና ላሞ አከና ማታን ጢሉ አወሳይ ከሉአን ሲየቶ